አንድ እህታችን ሁለት ልጆቿ አሜሪካ ሀገር ይታመሙና ከቤት ይወጣሉ። በጣም በቃ አብደው ወጥተዋል። በጣም ከ20 ዓመት በላይ ደጅ ነበሩ ጎዳና ላይ እና የጨጌ ዮሐንስን ተአምር ድንቅ ተአምር ትሰማና ከአሜሪካ ድረስ መጣ መዘዞ ሱባኤ ትይዛለች። እና በቃ በጣም የሚገርም ነው የሷ ደግሞ። እና ስትመጣ ምን አደረገች? ልጆቿን ማግኘት ስላልቻለች ፎቶአቸውን የሁለቱ ልጆቿን ፎቶአቸውን ላምኔት አድርጋ እጇ ላይ አድርጋ ትጠመቅ ነበረ። እና ልክ ከአሜሪካ ሀገር ስልክ ይደወልላታል እና እዛ መዝዞ ስትሆን የተወሰነች ቦታ ላይ ነው ስልክ የሚሰራው ስትንቀሳቀስ እና ስልኳ ይጠራል። ያን ስልክ አንስታ ስታናግር ልጆቿ እንግዲህ ከ25 ዓመት በኋላ ወደ ቤት እንደተመለሱ ከአሜሪካ ሀገር ተደውሎ ይነገራታል። ከዛም እዛ ቦታ ላይ በጣም ደንግጣ ትጮሃለች። ስትጮህ ሰዎች ደንግጠው ምን አይታ ነው ብለው ተሯሩጠው ሲጠይቋት በቃ መናገር ነው ያቃታት። በጣም ታለቅሳለች። ከዛን ያን ድንቅ ነገር ትናገራለች እና እምነት ነው ዋናው ነገር እምነታችን ነው። በቃ ያቺ ሴት እንግዲህ ያደረገችው ምንድነው? ልጆቿን ይዛ መሄድ አልቻለችም፣ ማግኘት አልቻለችም። ምስላቸው ልጆቹን ፎቶአቸውን ነው ላምኔት አድርጋ ወስዳ እንግዲህ ትጠመቅ ነበረ።